ሃይ ሰላም የውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በፓርት 4 ተመልሰናል። ግን ያው ፓርት 4ን ከመጀመራችን በፊት ትንሽ ማስተካከያ ላደርግ የፈለኩት ነገር ምንድነው? እስቲ አንደኛ ነገር እስቲ ፊልሙን የሚሰሩ ማንሃውን የሚሰሩ ሰዎች በደንብ ነው ታውቁ። ከዚህ በኋላ በስማቸው ስለሆነ የምትጠራው ግራ እንዳይገባችሁ። የመጀመሪያው የአክተረሳችን ወይም የፊሜል ሊዳችን ኤክሷ ነው። ኤክሷ ኢዚዮን ይባላል። ከዚህ በኋላ ኢዚዮን ወይም ኤክስ ሊድ ብዬ ከጠራው እሱን ለማለት ነው። ሁለተኛ ደግሞ ዩሚን ደግሞ የፊልሙ አክተረስ ወይም ፊሜል ሊዳችን ብዬ ከጠራሁት ወይም ዩሚን ብዬ ከጠራሁት እሷ ነች ማለት ነው ሁለቱም ጊዜ። ሁለተኛ ደግሞ አክተራችን ወይም ሜል ሊድ ብዬም ልጠራው እችላለሁ። አክተራችን ብዬ ትክክለኛ ስሙ ደግሞ ሂዩንዶ ነው። ሂዩንዶ ብዬም እጠራዋለሁ ማለት ነው። ከዛ በኋላ ደግሞ የፊሜል ሊዳችን ቤስት ፍሬንዷ ደግሞ ጄህዌ ያለች ጄህዌ ብዬ ከጠራኋት ወይም በብዛት ደግሞ የፊሜል ሊዳችን ቤስት ፍሬንድ ብዬ ነው የምጠራት ጄህዌን ለማለት ነው ማለት ነው። እና የሜል ሊዳችን ቤስት ፍሬንድ ደግሞ ብዬ የምጠራው ሁሌ ወይም በብዛት የሜል ሊዳችን ቤስት ፍሬንድ እላለሁ፣ ግን አንዳንድ ጊዜ ደግሞ ስሙን ልጠራ ስለምስል ቴጂዮን ይባላል። ቴጂዮን ማለት ነው። እሱም ታሪኩ ላይ በጣም ስለሚሰስፍ እና መጨረሻ ደግሞ የዩሚን ኤክሷ እህት የሆነችው ሂጂዮንግ እሷንም ልጠቀማት እችላለሁ ማለት ነው። እና መጨረሻ ደግሞ የሜል ሊዳችን ኤክስ የሆነችው ኤክሱ ማለት ነው፣ ወይም የሂዩንዶ ኤክስ የሆነችው ስሟ ደግሞ ሂዮን ነው የሚባለው። እሷ ደግሞ ፊልሙም በጣም ብዙ ፓርት ላይ ትሰራለች። ሂዮን ወይም የሜል ሊዳችን ኤክስ ብዬ ልጠራት እችላለሁ ማለት ነው። ከዛ በኋላ እንግዲህ ከሱ ኋላ እየሄደች ወደ አቅራቢያ የሚገኘው ባስ ስቴሽን አደርስሻለሁ አላት። ከዛ በኋላ ከኋላ እየሄደች ስለ ኤክሷ እያሰበች ነበረ እና ስልኳን እንደዚህ ተደቅና ቀና ስትል የሆነ ድምጽ ሰማች። ከዛ ይሄ ድምጽ አውቀዋለሁ እንዴ ምናምን ስትል ዞር ስትል የሆነ ሰውዬ ወይም ልጅ ጋር እየሄደ ነው። ከዛ በደንብ ድቅ አድርጋ ስታየው ኤክስ ሊዷ ነው ከኮወርከሩ ጋር እየሄደ ማለት ነው። ተደንግጣ እሱ ነው እኮ አሁን እንዳያየኝ አልፈልግም ምናምን ተናግራ ደንግጣ፣ ምክንያቱም እንዳያየት አትፈልግም። ከዛ ወደ 13 ዓመት በፊት እንመለስና ለመጀመሪያ ጊዜ ሲገናኙ ሂዮንና ዩሚን ሲገናኙ እና ሂዮን ለመጀመሪያ ጊዜ ትምህርት ቤታቸው ሲመጣ የመምህራቸው ልጅ ነው። ሁሉም ሴቶች ወይኔ ሲያምር ምናምን እያሉ ተሰብስበዋል። ከዛ ዩሚን ምንድነው እነዚህ ደግሞ ሁሌ ሲያምር እያሉ ወንድ ላይ የሚሰበሰቡት ምናምን ብላ ቆይ እስቲ አይትልየው ማን እንደሆነ ብላ ልክ እንዳየችው እሷ ራሱ ላባት ፈርስት ሳይት ነው የሚባለው። ከመጀመር ገና ልክ እንዳየችው ነው የወደደችው። ከዛ ኢቭን የበለች የነበረው ለሎሊፖፓ እስኪወድቅ ድረስ ነው እሷ ራሱ ፍዛ ይቀራል። አሁን ትመለስና እሱ መሆኑ ስታይ ወይኔ እንዲያየኝ አልፈልግም፣ እንድንገናኝ አልፈልግም ምናምን ብላ ደንግጣ እና ምን ላድርግ ምናምን ብላ ታሰላስላለች። ከዛ የሆነ ሀሳብ ይመጣላታል። ሂዩንዶን ታይምን ሀሳብ ይመጣላታል፣ ግን ወይኔ እሺ አይልም ምናምን ትላለች ውስጧ። ግን ማድረግ አልችልም ታይም የለኝም ብላ ሮጣ ትሄድና ሂዩንዶን ታቅፈዋለች። ከዛ በጃኬቱ ትደበቃለች፣ ፊቷን ማለት ነው ትደብቃለች እንዳያያት። ከዛ ኤክሷ ደግሞ ከኮወርከሩ ጋር እየሄደ ነበር ነው ማታ ግን ይቅርታ እሺ ምናምን ይላታል። ከዛ ወይኔ እነዚህ ካፕሎች አያምሩም እንዴ ምናምን ትለዋለች ኮወርከርዮ ማለት ነው። ከዛ እሱም ያያቸውና አዎ በጣም ደስ ይላሉ ምናምን ይስቅና አዎ በጣም ደስ ይላሉና አንረብሻቸው ምናምን ፈጥነን እንሂድ ምናምን ይላል። ከዛ ሂዩንዶ ግን እዚህ ጋር በጣም ደንግጣ አንቺ ያምሻል እንደ ልቀቂኝ ምናምን ይላታል። ከዛ እሷ ደግሞ ኧረ ለትንሽ ደቂቃ ፕሊዝ ምናምን ትለዋለች። አንቺ ልጅ ያምሻል ልቀቂኝ አሁኑ ሳልወረውርሽ ምናምን ሲላት ግን ያማሃል እንደ ቆይ እስኪ እንዲሄዱ አየኝ እንዳየኝ ምናምን ትላለች። ከዛ ልቀቂኝ ስላት አልለቀህም እንደውም ማለት ነው ከዚህ በኋላ ልቀቂኝ ብለህ ከለፈለፍክ ቮሚት አደርግብሃለሁ እዚህ ነው ማስመለስበት ስትለው ቀጥ ብሎ መቆም ጀመረ። ከዛ ልጅቷ ትቀጥልና ፍቅረኛ አለች እንደ ምናምን ብላ ትጠይቀዋለች። ከዛ እሱ ደግሞ ትንሽ ጸጥይልና አዎ አለችኝ ይላል። እዛኔ ዩሚን ደንግጣ ለ6 ዓመት ነበርና አንድ ላይ ገና በ3 ወሩ ፍቅረኛ ያዘ ምናምን ትላለች። ከዛ ሲታጠፉ ሂዩንዶ በቃ ታጠፉ ልቀቀኝ ምናምን ይላታል። እሷ ደግሞ በቃ እሷ ሌላ ዓለም ላይ ነች፣ በጣም ደንግጣለች።
በአንድ ከ6 ዓመት በኋላ በ3 ወር ቶሎ ቀየረኝ ምናምን ብላ በቃ ሼክ ታደርጋለች፣ ኢቭን ትንቀጠቀጣለች፣ እንባንባ ይተናነቃታል፣ ታለቅሳለች። በቃ ብዙ ነገር በአንዴ የያዘ ገርልፍሬንድ በአንዴ ፍቅረኛ የያዘ ምናምን በቃ ዛሂም ደግሞ እቺ ልጅ ጤነኛ አይደለችም እንዴ ምናምን ብሎ ብቻ እስክትረጋጋ ድረስ ምናምን ያስቀምጣታል። ከዛ በኋላ እንትን መጠጥ ትጠጣለች እንደተረሳ ምናምን። ከዛ በቃ ሁሉም ነገር ትዘረዝርለታለች እና ከፊቱ ያስታውቃል። ዩንዱ ምንም ደስ አላለውም እንደዚህ የምትለፈልፈው ነገር ቶሎ በገላገልከኝ አምላኬ ምናምን እያለ ነው በውስጡ። ከዛ በኋላ በቃ አሁን ግና ቅድም እኮ ፋራ ሆንሽ ከሌላ ሰው ጋር መሆንሽን አታሳይም ነበረ ምናምን ለምን ቅድም እንደውም ሰላም ከኔ ጋር ተቆመሽ ሰላም ማለት ነበረብሽ ያልሽ ዛኔ ሙቭ ኦን መሆንሽና እሱ እንደረሳሽው ያስታውቃል። ከዛ እሷም ወይኔ ምን አይነት አጅል ነኝ እውነት እንደዛ ማድረግ ነበረብኝ ብዬ ተደበቅኩኝ እንደፋራ ምናምን ትላለች። ከዛ በቃ እንደዚህም እንደውም ከዚህ ቆንጆ ልጅ ጋር ቆሜ ቢያይ ኖሮ እንዴት እንደሚቃጠል ይቆጨው ነበረ ምናምን ትላለች። እሱ ደግሞ በቃ እንግዲህ አሁን አንድ ያልተከሰተ ነገር ላይ ጊዜያችን አናቃጥል ነይ እንሂድ ምናምን ይላታል። ከዛ እሷ ደግሞ እሺ ምናምን ትልና መንገድ ላይ ሄደች። እንደውም ቆይ ለምን አናስመስልም ትለዋለች። ግን ይሄ ልጅ ምስኪን ነው። ከዛ በፊት ግን ይሄ ልጅ ግን ቁጥሩ ልጅ ነው። የዛ ቀለም ልጅ እንደዛ ምንጭቅጭቅ አድርጎ ይሞላለጫት በጣም መጥፎ ሰው መስሎኝ ነበር። ከዛ ትቆምና ለምን ቆይ አናስመስልም እኔ እናንተ ትለዋለች። እናንተ ፍቅረኛሞች እናስመስልምና በኤክሴ ፊት ለፊት ማለት ነው። ኤክሷ ደግሞ ስሙ ህዩን ነው። በህዩን ፊት ለፊት ለምን አናስመስልም? ከዛ በኋላ ማን ያውቃል ሊመለስ ይችላል ትለዋለች። እና ለምን ትረዳኝ ፌክ እንደ ፌክ ቦይፍሬንድ አትሆንልኝም ስትል እሱ ዞር ብሎ ያያትና ይቆምና ዞር ብሎ ያያትና የጅናትን ጤነኛ አይደለችም ምናምን ብሎ ዞር ይመለሳል ማለት ነው። መሄድ እሷ ደግሞ በቃ በጣም ባይዘው በጣም ከፍቷታል ምናምንና ነው በጣም ሰከራለች። ባላንሷን ምናምን ታጣና ማለት ነው እንትን መሬት ላይ ቁጭ ትላለች። ከዛም ቁጭ ስትል እሱ ዞር ብሎ ይሄድና በቃ ምን ነው ባሱ እንዲያመልጥሽ ትፈልጊያለሽ ምናምን ቶሎ ነይ ውጪና እንሂድ ተነሽና እንሂድ ምናምን ብሎ ትቷት ይሄዳል። ከዛ ግን ታሳዝነውና አይችልም ይመለሳል። ከዛ ተመልሶ ይመጣና አንቺ ልጅ በቃ ነይ እንሂድ ደግሞ እውነትም ሰክረሻል ምናምን ይላል። ከዛ በኋላ ከላይ ያለው ፎቶ ላይ ያይና እንዴ ያለችው ሐሳብ ግን እኮ መጥፎ አይደለም ምናምን ይላል። በዛ ከሆነማ እኔ የምጠቀምብሻለሁ ያታል። ከላይ ያለችው ኤክሶ ናትና ስሟ እንትን ነው። ኦ ሶሪ ህዩን ኤክሶ ናት ልጅ ማለት ነው። የፊሜል ልጃችን ኤክስ ኢዚዮን ነው የሚባለው። ሶሪ አቀላቀልኩኝ ሁለቱ ኤክሶች ኢዚዮን ነው የሚባለው። ድሮ በጣም ነበር የሚንከባከባት ምግብ የሚሰራላት የሚያግዛት እሱ ትዝ አለች። አሁን ወደ ሪሉ እንመለስና ጠዋት ጓደኛችን ከእንቅልፏ ስትነቃ በቃ የጠጣቻቸው ምናምን ጭንቅላቷን እያሳመሟት ስልኳን ትከፍታለች። ሜሴጅ ይልክላታል አክተራችን ማለት ነው። ሜሴጅ ከላከላት በኋላ ወደሚገናኙበት ቦታ ትሄድና ለብቻው ተቀምጦ እዛ ጥገታ ያለች ሰላም ትለዋለች እንዴት ነህ ምናምን። እሱ ደግሞ በቃ እያሰበ ነው እና አይኑ ጋር በጣም የጠቆረው ብዙ ጊዜ እንቅልፍ ስለማያገኝና ስለማይተኛ ሰላም እንዴት ነህ ምናምን ደህና ነህ ምናምን ትላለች። ይቀመጣሉ። ቆይ የሚጠጣ ነገር ይዤ ልምጣ ምናምን ይላታል። ከዛ እሺ ትላለች። ወረረ ጥሩ ሰው ሆነ ምናምን ትልና እና ይሄ ካፌ ሰርቪንግ ዮርሰልፍ ራስሽን ምግብ ይዘሽ የምትመጪው። ከዛ በኋላ ይቅርታ እሺ ማታ ያደረኩት ነገር ቀን ሲሳከር ችግር አለብኝ። ኢቭን አሁን ትዝ የሚለኝ እንትን ያስያስከኝና ታክሲ ስታስይዘኝና ስዛከር ብዙ ማይረቡ ነገሮች እለፈልፋለሁ። ሶሪ ያስቸግርህ ከሆነ ምናምን ትለዋለች። ከዛ እሱ ደግሞ አይ የምር እንደውም ጥሩ ሐሳብ ነበር ለምን እንደዛ እናደርግም ያታለ ምንድነው ትለዋለች። ደንገጣ ታየውና ከዛ አይ ፌክ ቦይፍሬንድ ይሆናል አንቺ ደግሞ ፌክ ገርልፍሬንድ ይሆኚ ሁለቶቻችንም ኤክሶቻችን እንዲመለሱልን አይደለም የምንፈልገው። ስለዚህ ኤክሶቻችን ከሌላ ሰው ጋር መሆናችንን ይዩ ዛሬ ቀንተው ይመለሳሉ ምናምን ይላታል። ከዛ እሷ ደግሞ በዚህም ከሌላ ወንድ ጋር ቢያይም ሊመለስ ይችላል ምናምን ትልና ዝም ጥሩ ሐሳብ ነው። እሺ አንቺ ምንድነው ኮንዲሽንሽ? እኔ ኮንዲሽኔ አለችው እሱ የሚኖርበት አካባቢ ቤቱን አውቃለሁ የሚኖርበት አካባቢ ካንተ ጋር ሁሌ እናዘወትራለን ወይ ካፌ ወይ ምናምን ትላለች። እዛ ጋር እናዘወትራለን
እንትን ደግሞ አንተ ደግሞ ኮንዲሽንህ ምንድነው ምናምን ስትለው እኔ ደግሞ ኮንዲሽኔ ሶሻል ሚዲያ ላይ ፎቶ ፖስታለሁ። በተገናኘን ቁጥር ያው እንደዚህ ዴት በወጣን ቁጥር ፎቶ ፖስታለሁ ማለት ነው። ስለዚህ ሶሻል ሚዲያ ላይ አክቲቭ ስለሆነች የኔ ኤክስ ገርልፍሬንድ እሷ ሶሻል ሚዲያ በደንብ ታያለች። እቺ ደግሞ ካፌ እሱ ሰፈር አካባቢ በቃ ካፌም ይሁን ወክም ይሁን ይወጣሉ እንዳያያቸው ሆን ብሎ በቃ በሱ ይስማሙና እና ለመች እንቀጥል ከቱ የኛ እንትን ተቀባይነት ያለው የኛ ምንድነው ይሄ ያመጣነው ዘዴ እኮ በእነሱ ላይ ዲፔንድ ይሆናል። ምክንያቱም እነሱ መመለስ ከፈለጉ ድረስ በታይም ገደብ የለውም ለማለት ስትል በቃ እስከ 2 ወር እንሞክርና ከ2 ወር በኋላ ካልተሳካ ይቆማል። ከተሳካ ደግሞ ተሳካ ይላታል። ግን ዝም ብለሽ ብዙ ነገር እንትን አትስጪው ብሎ ይለያያሉ። ማለቴ ብዙም ይሄ ይሳካል ብለሽ አትጠብቂ። በእነሱ ስለሆነ ዲፔንድ የሚሆነው መመለስና አለመመለስ የእነሱ ፋንታ ነው ነገር። ከዛ ቻው እሺ አመሰግናለሁ እንደ ስራ ባልደረባ ሼክ ይደራረጋሉ አንድና በቃ እንደሚሳካ ደግሞ ተስፋ አለን ምናምን ይላሉ። ይሄዳል አክተራችን። ልክ አክተራችን ወደ ጓደኛው ጋር ሲሄድ ጓደኛው የት ነበርክ ከሴት ጋር ምናምን ይለዋል። ልጅ ግን በሰሞን እየተስተካከልክ ነው ምናምን ሲለው በቃ አታጨቅጭቀኝ ምናምን ይለዋል። ከጓደኛው ጋር ስራ ሊጀምሩ ማለት ነው። ስለዚህ ትንሽ የሬስቶራንት አላቻቸው። አክተራችን በጣም ያበደ ሼፍ ነው እና ጓደኛው በሼፍነት የሚያግዘው እንደ ዌተርም ነው። ስለዚህ አነስተኛ የሆነች ሬስቶራንት ናት ያለቻቸው እና አክተራችን በቃ በጣም ስራ እየጠበቀው ነው። ስልክ እያየን አስሬ ከዛ ጓደኛው ይጠረጥራል። ገርልፍሬንድ ይዛሃል እንዴ ምናምን ይለዋል። ከዛ ደግሞ የሴት ፐርፊውም ነገር ይሸጣል ከልብስ ምናምን ሲለው ይሄ አንተ ደግሞ ታስጠላ ስራ ፈትነህ መሰለኝ ስንት ስራ እንዳላት አታውቅም ቶሎ በል እስኪ አታስቸግረኝ ምናምን ወደ ስራ እንግባ ምናምን ይለዋል። ከዛ ወደ ስራ እንግባ ይላል። ከዛ አክተሩ ስራውን ጨራርሶ ማታ ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ በጣም ደክሞት ነበር። ጓደኛው ቀኑን ሙሉ በቃ በጥያቄ ሲያስቸግረው ነበር። ከዛ ልክ ቲቪውን ክፈት ሲያደርግ ኤክሳችን የህዩን ፊልም ያያልና በጣም ታዋቂ ፊልም ሰሪ ናትና አይና ይሄን ፊት ለመርሳት እንዴት እየታገልኩ እንደሆነ ብታውቂ ይላታል። ገና ሳይጨርስ ሜሴጅ ይላክለታል። ሜሴጅ የላከችው ዩሚን ናት። ከዛ ዩሚን ነገ እሁድ ስለሆነ እንገናኝ ባይተው ቅድም እሁድ ብቻ ነኝ ፍሪ እና እሁድ ብቻ መገናኘት አለብን የምንገናኘው ሲላት በቃ ነገ እሁድ ስለሆነ እንገናኝ ትለዋለች። እሱ ደግሞ ስልኩ በጣም እንትኑ ላይ ያፈጠጠ ስለነበረ ቲቪው ላይ 2 ጊዜ ኦኬ የሚል ሜሴጅ ይልክላታል ማለት ነው ለዩሚን። እዚህ ሁሌ እሁድ ነው ቀጠሯቸው የነሱ። እሁድ ቀን ትሄድና ቀድማ ስለምትደርስ በቃ ጠብቆ ቶሎ ከመደወል ትላለች። ከዛ ለካው እሱ ቀድሟት መጥቷል። ከዛ ድንግጥ ትልና ይሄ ጎስት የመሰለ ሰው ናሽ በቃ እንሄድ ምናምን እና አሁን ይሄ የሚሄዱበት ሰፈር የኤክሷ የኢዚዮን ሰፈር ነው ማለት ነው። የአክተራችንም ሰፈር ነው። ባይዘው ኢዚዮን እና አክተራችን ሰፈር ናቸው። በኋላ ቪዲዮ መጨረሻ አካባቢ ጋር እናያለን። ከዛ እሱ በጣም አሞታል። በቃ ማታ በብዛት ባይዘው አይተኛም። ብሮ ከተደረገ ጊዜ ጀምሮ አይተኛምና ፊቱ ጥቋቁራል። እንዳመመው ነገር ምናምን ተሰምቷታል ጓደኞች። ከዛ ምን ሆነህ ነው በቃ ና እንሂድ እና ይሄ ከመንገድ ላይ የሚሄዱት ካፕሎች ናቸው። ከዚህ በፊትም ጓደኛችን ዩሚን ከኢዞን ጋር ሄዳ ነበር ስትሄድ ነበርና ትዝ አላት እሱ ሞመንት። ከዛ እሱን እያሰበች ልትወድቅ ነበረ። ከዛ እንዳትወድቅ ጓደኛችን እንዴት እንደሚዛት ፊቷን ነው በእጁ በጥፊ ቢላት ማለት ነው። ኦሬዲ ሁሉም ሰው ወይኔ እንዴት ነው ያዛት ሲያስጠላ። አንዱማ ወይኔ ባትያዝና ብትወድቅ ይሻላት ነበር ምናምን የሰው ሁላ መሳለቂያ ነው የሚሆኑት። ከዛ ኢቭን እጁ ፊቷ ላይ እስኪሳል ድረስ ነው ያዛት። ምንም ሮማንቲክ በሆነ መንገድ በምንም አልያዛትም። ሰዎች ደግሞ ካፕል ነው ይመስላቸው። ከዛ ወደ ሌላ ሴን ስንመለስ ኢዚዮን ቤቱን እያጸዳ ነበርና ከጓደኛው ጋር ይሁን ከፍቅረኛው ጋር ይሁን እያወራ ነበር በስልክ ማለት ነው ቤቱን እያጸዳ። ከዛ አንዴ ያቆማል የሆነ ፎቶ ላይ ሲደርስ ፎቶ ላይ ማናት ያለችው ዩሚን እህቱ አባቱና እሱ አንድ ላይ ተነሱና እነሱ ቤት ዩሚን እንደ ቤተሰብ ናት በቃ። ከዛ ነው ራሱ ፊልሙ ሲጀምር አካባቢ ማግባት ከፈለገች ማገባታል ምናምን ታሪካቸውን በኋላ እናያለን። ፍላሽባክ ላይ ጓደኛችን እንመለስና ወደ ሽንት ቤት ሄዳ ሜካፓን ታስተካክላለች። ፊቷን በጥፊ የተባለችውን ታስተካክላ ትመጣለች። ጓደኛችን ደግሞ እስካሁን ድረስ ይቅርታ እየጠያየቃት ነው። በብዛት ጨለማ ቦታ ላይ ነው የሚቀመጠው፣ በብርሃን ቦታ አይቀመጥም። ይሄ ልጅ ምን ሆኖ ነው?
ምናምን ብላ ሰላም ትለዋለች። እንዴት ነህ ምናምን ይቅርታ በጣም እሺ ምናምን ስትል ፊትሽ እንዴት ነው ሲላት፣ ያ እያየ ነው ደህና ነው እንደውም በጣም ቆንጆ ነኝ ምናምን ስትላት ትስቃለች። ከዛ በቃ ለምን አካውንቱን ታያለች። አካውንቱን ምንም ፕሮፋይል የለውም ምንም ፖስት የለውም እንዴ ወንዱ ለምን እንደዛ ታደርጋለህ ትለዋለች። ከዛ ለምን ፎቶ አታስቀምጥም ፕሮፋይል ብላ ፎቶ ልታነሳው ስትል ይናደድባታል። አልፈልግም አልወድም እኔ ፎቶ ደግሞ ኤክሴ ሄዮን ማለት ነው። ሄዮን በራሷ ታውቃለች እንትን በራሷ ሶሻል ሚዲያን ስለምታውቀው ማለት ነው። ምንም ፕሮፋይል ባላስቀምጥም እኔ መሆኔን ታውቃለች አላት። እና አያስፈልግም ፎቶ ማስቀመጥ ብቻ የተስማማነው አንቺን ፎቶ ማንሳት ወይም ምግቡን ካንቺ ጋር ከዛ እንደዚህ እሷን ፊቷን ሳያስገባ እጇንና ምግቡን አስገብቶ ፎቶ ያነሳል። ከዛ ጥሩ ነው እንዴት ነው ሲላት ጥሩ ነው በቃ ፊት እስካልገባ ድረስ ምናምን ትለዋለች። ከዛ እሺ ይላታል። ምግቡ ይጀምራል። ምግቡን የሚበሉት በቃ እንደተራቡ ሰው ጸጥ ብሎ ምግብ መብላት ብቻ ነው። ከዛ እሷ ደንግጣ ይሁንዱ ያማል ሰዎችን ያቸው እስቲ ባጠገባችን እንዴት እያወሩ ይሆን ይሄ እኮ የካፕሎች ካፌ። እንግዲህ ጋይስ ዛሬ ፓርት 4ችን በዚህ ያበቃል። ቀጣይ ፓርት ላይ ደግሞ በጣም የተለያዩ ነገሮች ይከሰታሉ። ማን ማንን ያውቃል፣ ምን ይከሰታል፣ እንዴት ደግሞ የህዩንዱና የዩሚን ፌክ አውት ይሰራል ወይስ ይበላሻል ወይስ እነሱም ፌክ አውት እያደረጉ በፍቅር ሊወድቁ ይችላሉ ወይ የሚለውን እናያለን። በቀጣይ በፓርት 5 እንገናኝ። እስከዛ ድረስ ደህና ሁኑ። ቻው። በአሁኑ በቃ ረዘም ያለ ከዚህ በኋላ ሲዝን 1ን እስከ ፓርት 7 እስከ ፓርት 8 በ8 ፓርት ጨርስላችኋለሁ ሲዝኑን ማለት ነው። እና ድጋፍ ደግሞ በጣም ፈልጋለሁ። እኔም በጣም እየለፋ ነው። ኤዲቲንጉ፣ ድምፁ፣ ምኑ ሁሉም ነገር በጣም ያለፋልና እናንተ ደግሞ ሰፖርት እና መደገፍ ያስፈልጋል። ሰፖርታችሁ ደግሞ ቀለል ያለ ሰፖርት ነው። ብዙም ከታይማችሁም ከጉልበታችሁም ከገንዘባችሁም አይበላም። ላይክ፣ ሼር እና ሰብስክራይብ ነው። ቴንኪው በጣም አመሰግናችኋለሁ።